ኢትዮጵያ ላይ የመጀመሪያውን የጋርመንት አውቶካድ ሙሉ ቱቶሪያል ልሰራላችሁ። የፋሽን ሌቭል 3 እና ሌቭል 4 ተማሪ ኖት? ከፊቶ ላለበት ሲኦሲ የካድ ስልጠና ይፈልጋሉ ወይስ ፋብሪካ ውስጥ ተቀጥረው እየሰሩ ካድ ስልጠና ወስደው የተሻለ ደሞዝ ማግኘት ይፈልጋሉ? አይዟችሁ፣ እኔ ወንድማችሁ ለኬጂ ተማሪ እንዲገባ አድርጌ ሙሉ ቱቶሪያል ይዤላችሁ መጥቻለሁ። በዚህ ቪዲዮ ስለ ኮርሱ ሙሉ መረጃ ነው የምነግራችሁ። ካድ ምንድነው? ጥቅሙ ምንድነው? ጉዳቱ ምንድነው? ለመሰልጠን ምን ያስፈልገናል? የቱን ሶፍትዌር ነው መጠቀም ያለብን የሚሉትና ሌሎችም ኢንፎርሜሽን ስለ ካድ የተወሰነ ኢንትሮዳክሽን ነግራችኋለሁ በዚህ ቪዲዮ ማለት ነው። ይህ የቁጢጥ ፋሽን ዲዛይን የዩቲዩብ ቻናል ነው። እሺ፣ በመጀመሪያ የምናየው ዋት ኢዝ ካድ ይላል። ካድ ምንድነው የሚለው ነው። ካድ ማለት አብሪቬሽን ሲሆን ሲ ኮምፒውተር ነው፣ ኤ ደግሞ ኤዲት ነው፣ ዲ ደግሞ ዲዛይን ነው። ስለዚህ አንድ ላይ ኮምፒውተር ኤዲት ዲዛይን፣ በኮምፒውተራችን ተጠቅመን እንዴት ዲዛይናችን መስራት እንዳለብን ነው። በማኑዋል ከምንሰራው በተጨማሪ ወይ ደግሞ በተሻለ ሁኔታ በኮምፒውተር እንዴት ፓተርን መስራት እንዳለብን ነው የምናየው ማለት ነው። በመቀጠል ደግሞ አድቫንቴጆቹን እናያለን። የካድ አድቫንቴጁ ምንድነው? የመጀመሪያው ሰዓታችንን ይቆጥብልናል። በማኑዋል በእጃችን ከምንሰራ በኮምፒውተር ላይ ስንሰራ ሰዓታችንን ይቆጥብልናል። ሌላው ደግሞ ኢምፕሩቭ አኩሬሲ የሚለው ነው። ይሄ ደግሞ ምንድነው? በኮምፒውተር ስለሚሰራ እያንዳንዱ ሜጀርመንት ትክክል አድርጎ ስለሚሰጠን በእጅ እንደምንሰራው ምንም አይነት የምንዘለው ሴንቲሜትሮች አይኖሩም። ፐርፌክት ነው የሚያመጣልን ማለት ነው። ሪዩዜቢሊቲ የሚለው ደግሞ ምንድነው? ድጋሚ ያን ፓተርን መስራት ብንፈልግ በማኑዋል ብንሰራ ፓተርኑ ወይ ተቆርጦ ወይ ሊጠፋብን ይችላል። ይሄ ግን ኮምፒውተር ላይ ሴቭ አድርገነው ስለምናስቀምጠው በሌላ ጊዜም ፓተርኑን መጠቀም ብንፈልግ ፎልደር ውስጥ ገብተን ራሱን ፓተርን ፕሪንት አድርገን መጠቀም እንችላለን ማለት ነው። ስለዚህ አድቫንቴጁ ምንድነው? ድጋሚ ለመጠቀም ሴቭ አድርገን ስለምናስቀምጠው ሌላ ጊዜ ተጨማሪ መስራት አይጠበቅብንም። ያለውን እሱን ፕሪንት ማድረግ እንችላለን። ሌላው ደግሞ ዲክሪዝ ኢረር ይላል። ይሄኛው ደግሞ ምንድነው? ቅድም እንዳልኳችሁ ኢረር ይቀንስልናል። ኮምፒውተራይዝ ስለሆነ በኮምፒውተር ስለምንሰራ እያንዳንዱ ነገር የተደራጀ ስለሆነ ኢረሮችን በእጅ እንደምንሰራው ሳይሆን ይቀንስልናል። እሺ፣ በመቀጠል ደግሞ ዲስአድቫንቴጁን እናያለን። ኮስት ኦፍ ሶፍትዌር ኤንድ ሃርድዌር ይላል። ይሄ ምንድነው? ካድ ለመስራት ማኑዋል ስንሰራ በወረቀት ነው የምንጠቀመው፣ ብዙም የምናወጣው ወጪዎች አይኖሩም። እዚህ ጋር ግን ኮምፒውተር መግዛት አለብን፣ ፕሎተር ሊኖረን ይገባል። እያንዳንዱ የኮምፒውተር ማቴሪያሎች ያስፈልጉናል። ስለዚህ ለሶፍትዌሩም ወጪ ሊያስፈልገን ይችላል። የዚህ ወጪ ይኖርብናል ማለት ነው። ሌላው ደግሞ ሪስክ ኦፍ ዳታ ሉዝ። ይህ ምንድነው? ሴቭ አድርገን ስናስቀምጥ ወይ ሌላ ሰው ሊደልትብን ይችላል ሲሰራ፣ ወይ ደግሞ ኮምፒውተሩ በራሱ ጊዜ ፋይሎችን ሊያጠፋብን ይችላል። ስለዚህ ዳታ ልናጣ እንችላለን ሌላ ጊዜ ለመስራት ስናስብ። በማኑዋል ሰርተን ስናስቀምጥ ደግሞ ግድግዳ ላይ ሰቅለን ማስቀመጥ እንችላለን፣ ምናልባት ላይጠፋብን ይችላል። ሌላው ጉዳቱ ምንድነው? ላክ ኦፍ ማንፓወር ይላል። ይሄኛው ደግሞ የካዱን ሶፍትዌር ብዙ ሰው ላይችለው ይችላል እና በፈለግነው ሰዓት ያን ሰውዬ ላናገኘው እንችላለን። ስለዚህ እሱ ሰውዬ ስንጠብቅ ሰዓት ሊባክንብን ይችላል። ሁሉም ሰው ካድ ላይ ፐርፌክት ስላልሆነ እኚህ ዲስአድቫንቴጆቹ ናቸው ማለት ነው። ሌላ ደግሞ የምናየው ምንድነው? ምን አይነት የኮምፒውተር ታይፕ ነው ለካድ ሶፍትዌር የሚሆነው የሚለውን ስናይ ማንኛውም ኮምፒውተር ራሙ ከቱ ጀምሮ የሆነ ሊሆን ይችላል። ግን ደግሞ ራማቸው ከፎር ጀምሮ ቢሆን ሞር ስታክ ሳያደርግ እንድንሰራ ይረዳናል። እሱን ኢንስታል ለማድረግ ደግሞ ፕሌይ ስቶር ላይ ምናምን ስለማይገኝ በሲዲ ካለበት ቦታ ወስደን በሲዲ ነው ኢንስታል የምናደርገው። በፍላሽ አይለንም። በሲዲ ወስደን ኢንስታል አድርገን መጠቀም እንችላለን። ካድን ለመስራት የትኛውን ሶፍትዌር እንጠቀም የሚለውን ደግሞ ስንመጣ ካድ ለመስራት ወይ ደግሞ በኮምፒውተር ፓተርን ለመስራት ብዙ አይነት ሶፍትዌሮች አሉ። ቱካ ካድ የሚባል አለ፣ ገርበር የሚባል አለ፣ ፓድ ሲስተም የሚባል አለ፣ ሌክትራ የሚባል አለ። እኛ የምንጠቀመው ሌክትራ የሚለውን ነው። ሌክትራ ውስጥ ብዙ ሶፍትዌሮች ይኖራሉ። ቀጣይ በሚለቀቁት ቪዲዮዎች ሞዳሪስን፣ ዲያሚኖ እና ጀስት ፕሪንትን ቀለል አድርገን ለኬጂ ተማሪ እንዲገባ አድርገን ፍትፍት አድርገን ከኔ ጋር እናያለን። እሺ፣ በመቀጠል የምናየው ደግሞ የሌክትራ ሶፍትዌር ነው። የመጀመሪያውን ሞዳሪስ ነው። ሞዳሪስን ስንከፍተው እንደዚህ አይነት ቪው እናገኛለን። ስለዚህ ሞዳሪስ ላይ ዋና ቱል የሚባሉት ከኤፍ1 እስከ ኤፍ8 ድረስ ያሉትን ነው። በቀጣይ ቪዲዮ ከኤፍ1 እስከ ኤፍ8 ያሉትን እያንዳንዱን እየከፈትን የቱሎቹን ጥቅም ሙሉ በሙሉ አንድ በአንድ እየሰራን እናያለን። ስለ ሞዳሪስ አፕሊኬሽን ዲቴይል ካየን በኋላ 6 ፕሪፓሬሽን ስቴጅ የሚባሉ አሉ። ምንድናቸው እነዚህ? ልክ ሶፍትዌሩን ወይ ደግሞ ፓተርናችንን ከመጀመራችን በፊት ማስተካከል ያሉብን ሴቲንጎች ማለት ነው። ቀድመን እነዚህ 6ቱን ማስተካከል አለብን ሞዳሪስ ወይ ደግሞ ፓተርን ከመጀመራችን በፊት ማለት ነው። የመጀመሪያው ምንድነው? ፓተርናችንን ከመስራታችን በፊት የምንሰራቸው እያንዳንዱ ፋይሎች ወይ ደግሞ ፓተርኖች ሴቭ የምናደርግበትን ፎልደር መጀመሪያ እናዘጋጃለን። በመጀመሪያ ፎልደር ነው የምናዘጋጀው። ሁለተኛው ደግሞ ሳይዝ ቻርታችንን ነው የምናስተካክለው። ሁለተኛ ሳይዝ ቻርታችንን በየትኛው ሳይዝ ነው የምንሰራው የሚለውን ሄደን
ሳይዝ እናመጣለን። በሶስተኛ ደግሞ የምናስተካክለው ምንድነው አክሰስ ፓስ ሴቲንግ ይላል። ሞዳሪስ አፕሊኬሽኑን ከፍተን ቀጥታ ፓተርን ወደ መስራት ብንጀምር ልክ ሴቭ ስናደርገው ወደ ሌላ ሰው ፎልደር ውስጥ ነው ሴቭ የሚሆንልን። አክሰስ ፓስ የሚባለው ነገር በጣም ወሳኝ ነገር ነው። የምትሰሩት ስራ እናንተ ፎልደር ውስጥ ሴቭ መደረግ እንዲኖርበት አክሰስ ፓዛችንን ማስተካከል አለብን ማለት ነው። አራተኛ ላይ የምናደርገው ደግሞ ዲስፕሌይንግ ሳይዝ ኤንድ ታይትል ብሎክ ይላል። ይሄኛውም ዲስፕሌይ ላይ ገብተን ሳይዝ እና ታይትል ብሎካችንን እናበራለን ማለት ነው። በአምስተኛ ደረጃ ደግሞ ኢምፖርቲንግ ሳይዝ ቻርት ይላል። ይሄኛው ምንድነው በየትኛው ሳይዝ ፓተርናችንን እንደምንሰራ ኢምፖርት እናደርጋለን ማለት ነው። ስድስተኛውና የመጨረሻው ምንድነው ፓራሜትር ሴቲንግ ይባላል። ይሄኛው ደግሞ የምንሰራው ፓተርን በኢንች ነው፣ በሴንቲሜትር ነው፣ ሚሊሜትር ነው የሚለውን የምናስተካክልበት ሴቲንግ ነው። እነዚህ 6 ሴቲንጎች ካስተካከልን በኋላ ነው ፓተርናችንን መስራት የምንጀምረው። ሌላው ደግሞ ምንድነው ወደ ሞዳሪስ አፕሊኬሽኑ ከመሄዳችን በፊት ሾርት ከቶችን ማወቅ አለብን። የምንሰራውን ስራ በቶሎ ለመጨረስና በአቋራጭ መንገድ ለመስራት ሾርት ከት መጠቀም አለብን። ስለዚህ የኪቦርድ ሾርት ከት ማወቅ ይኖርብናል። እነዚህ ሾርት ከቶች በማውዝም መስራት እንችላለን፣ ግን ስራችንን በቶሎ ለመጨረስ ይረዱናል። ኪቦርዱ ላይ ብቻ በመጠቀም ቶሎ ለመጨረስ ይረዱናል። የተወሰነውን እኔ ልንገራችሁ። ሺፍት ፕላስ ኤን ኒው ሽት ለመክፈት ይጠቅመናል። ኪቦርዳችን ላይ ጄን ስንነካ አሬንጅ ዲስክቶፕ ነው። ምንድነው እንዳለ የምንሰራውን ፋይል በአንድ ያሳየናል። ዙም አድርገን ከነበረ ጄን ስንነካ አጠቃላይ የምንሰራውን ስራ በአንድ ላይ ያሳየናል። ሆምን ስንነካ ቪዥዋል ዋን ፒስ ነው። አንድ የምንሰራትን ብቻ ዙም ያደርግልናል። የምንሰራውን ሽት ዙም አድርጎ ያሳየናል። ኮንትሮል ዜድ አንድ ነው። ኮንትሮል ደብሊው ደግሞ ሬዲዮ ነው። ኤስን ስንነካ ደግሞ ሰሌክሽን ነው። ሌላ ቱል ላይ ከሆነ ከርሰራችን ማውዛችን ኤስን ስነካ ወደ ሰሌክሽን ይመልስልናል። ሾርት ከቶቹ በጣም ብዙ ስለሆኑ ወይ ቴሌግራም ቻናል ላይ እለቅላችኋለሁ። ሌላው ደግሞ ሞዳሪስ ላይ ስንሰራ በጣም ቀለል ብሎን እንዲሰራ የሚረዱን ነገሮች ምንድናቸው? ኤክስ እና ዋይ ስለሚባሉ ስለ ኳድራንት የተወሰነ እውቀቱ ሊኖረን ይገባል። ሃይስኩል እና ፕሪፓራቶሪ ላይ ተምራችኋል ብዬ አብዛኞቻችሁ አስባለሁ። ስለ ኳድራንት በጣም መረዳት ይኖርብናል። ስለ ኳድራንት ካልተረዳን ካር ላይ በጣም ነው የምንቸገረው። የተለያዩ ቪዲዮዎች ዩቲዩብ ላይ ስለሚኖሩ አጭር ነገር ነው። ስለ ኳድራንት ሄዳችሁ ማየት ትችላላችሁ። እሱን ተረዳችሁ ማለት ሞዳሪስ በጣም ቀላል ነው ለእናንተ የሚሆነው። እሺ ወይ ደግሞ እዚህ ጋር ቀለል ባለ አማርኛ ላስረዳችሁ፣ ተከታተሉ። እዚህ ጋር በምስሉ ላይ እንደምታዩት ወደ ላይ የሚሄድ ቀስትና ወደ ጎን የሚሄድ ቀስት ይኖረናል። ወደ ላይ ሲሄድ ዋይ ምንድነው ፖዘቲቭ ነው። ዋይ ደግሞ ወደ ታች ሲሄድ ኔጌቲቭ ይሆናል ማለት ነው። ኤክስ እዚህ ጋር እንደምታዩት ወደ ቀኝ ሲሄድ ፖዘቲቭ እየሆነ ይሄዳል፣ ወደ ግራ ሲሆን ደግሞ ኔጌቲቭ እየሆነ ይሄዳል ማለት ነው። ስለዚህ ስለ ኳድራንት ስለ ኤክስ እና ዋይ ወደ ላይ ሲሄድ ምንድነው ወደ ታች ሲሄድ ምንድነው የሚለውን በደንብ ዲቴል መረዳት ይኖርብናል። በኋላ ውስጥ ከገባን በኋላ እያንዳንዱን የምንሰራው ነገር በዚህ በኳድራንት ተጠቅመን ስለሆነ ማለት ነው። የሆነ ላይን ወደ ላይ መሄድ ፈልጋችሁ ቦክስ ያመጣላችኋል። ወደ ላይ ኔጌቲቭ ካረጋችሁት ዋይን የምትሰሩትን ፓተርን ይገለብጥብናል ማለት ነው። ስለዚህ ስለ ኳድራንት የተወሰነ ሂንቱ ሊኖራችሁ ይገባል። እሺ ስለ ካድ ኢንትሮዳክሽን ይህን ያህል ካልን ይበቃል። እስካሁን እንዳስረዳኋችሁ ቀጣይ የሚለቀቁትን ቪዲዮዎች ተከታትሎ የጨረሰ ሰው የሚያገኘውን ጥቅሞች ደግሞ ትንሽ ልንገራችሁ። ኮምፒውተር ተጠቅሞ ፓተርን መስራት ይችላል። ስከርት ሊሆን ይችላል፣ ትራውዘር ሊሆን ይችላል፣ ድሬስ ሊሆን ይችላል፣ ውሜንስ ሸርት፣ ሜንስ ሸርት ሊሆን ይችላል። የተለያዩ ፓተርኖችን በሞዳሪስ ተጠቅሞ መስራት ይችላል። ሌላው ደግሞ ሲም አላዋንስ መስጠት፣ ግሬዲንግ መስራት፣ ኢንፎርሜሽኖችን መጻፍ ሊሆን ይችላል። እያንዳንዱ ከዚህ በኋላ የምለቃቸውን ቪዲዮዎች ተከታትሎ የሚጨርሰው ካድ ላይ ፐርፌክት ነው የሚሆነው። ምን አለፋችሁ ሙሉን ቪዲዮ ተከታትሎ የሚጨርሰው የካድ ስፔሻሊስት ነው የሚሆነው። ቀጣይ ቪዲዮ ቀጥታ ወደ ሞዳሪስ ስለምንሄድ ቀጣይ የሚለቀቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ እና ይጠቅማል ብላችሁ ለምታስቡት ጓደኛው ሼር ማድረግ እንዳትረሱ። ሀሳብ፣ አስተያየት፣ ዛቻ፣ ማስፈራሪያ ካላችሁ ኮሜንት ላይ ይፈቀዳል። ለዛሬ ቪዲዮ እዚህ ጋር አለቀ። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት፣ መልካም ፈንጠዝያ ብያለሁ። ይህ የቁጢት ፋሽን ዲዛይን የዩቲዩብ ቻናል